የኔ ቆንጆ ልጅ ደህና ዋልሽ? ወይኔ እግዚአብሔር ይስጥልን። ዝርዝር አላዝኝ እንዴ አባትሽን ልጄ ታውቂያቸዋለሽ እንዴ? ኧረ እኔ አላውቃቸውም። ሆ ልጄ ይላሉ እንዴ? ና እንሂድ። የምር አባቷ ከሆነ ብር ፈልገው ይሆናል ልስጣቸው። ኧረ እኔ አባቷ ነኝ። ምን አስነክታል? ኧረ ና እንሂድ የኔ ፍቅር። ምን አስለፈለፈ ካበደ ሰው ጋር? ኧረ ነፍሷ አይማርም። አባቷ ከሆነ ሞባይሌን ረሳው መጣው ይዤ ና ወደዚህ። ይኸውልህ አባ አፍረሽብኝ ነው ልጄ። አይደለም የደሃ ልጅ ናት ብሎ እንዳይተወኝ ብዬ ነው። በስመ አብ እድሜን በድህነት አደኩ። እንደዛ እንድኖር ካልፈለክ ሂድ ወደ ቤት፣ እዛ እናወራለን። እሺ ሄዳለሁ። እኔ የጎበጥኩት ግን አንቺን ለማቅናት ነበር። አይ የፈጣሪ አለ። ቆይ ጋሺ በእርሱ ውስጥ ራሴን አየው። የኔ ፍቅር መጣ እንዴ? ሰጠሁት አይደል እንዴ? አረ ሂዱ። ልቀቂኝ። ሁሉንም ሰምቻለሁ። ነገ እኔም ባጣ ምን እንደምታደርጊኝ አየው። ጋሺ በእሷ ስም በጣም ይቅርታ። ፈጣሪ ልቦና ይፍጥሎት። ቆይ ቴዲ በጣም ይቅርታ። ይቅርታው ለአባትሽ ይቀድማል። እኔ ማሰብ ፈልጋለሁ። አባዬ በጣም ይቅርታ። ይሁን ልጄ ተነሽ። አባት ነው እንግዲህ ምን ይደረጋል። የምር እንደዚህ አይነት ሰው ተፈጥሮ ከሆነ እኔ አላቅም ምን ማለት እንደሚገባኝ።